ደስታዬ ነሽ ለኔ ምክንያት ለኩራቴ ጸዳሉ ውበቴ ተስፋዬ ነሽ ለኔ። እንዲህ ሲያምራል እንዴ! ግን ትቆርጫለሽ። እንዲህ የሚባል ነገር የለም። እንዲህ የሚባል ነገር የለም። እኔ ሞች ይያ ነይ 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 እንዴት አባቱ እንደሚያምር ግን ትቀበያለሽ። ቫይቡን እዚህ ዲም ላይት ነው የምሰቃቅልልሻለሁ። መብራት እናጠፋፋለን፣ ይጨላለማል። በቃ ዲጄ ሙዚቃ ይከፈታል፣ መጨፈር ነው። እንደዛ ይነቃል፣ ያስፈራኛል። አሁን የተናገርሽው ንግግር ለኔ እንደ ሆረር ፊልም ነው፣ በህልሜ ይመጣል። አጠፋው ሁላችሁም ደህና እንደምትሆኑ ተስፋ አደርጋለሁ። ዛሬ አዲስ ነገር ነው የመጣላችሁ። እንዴት ነው ስታዩ ስትመለከቱት? ሰሞኑን ተጨዋሬ ነበር ታውቃላችሁ። እና ከሸበላው ገንዘብ ቀፈል ላደረኩኝና ፀጉር ቤት ፀጉርሽ እንደሰሪ ምናምን እያለኝ ነበር ታውቃላችሁና አንዋር በህይወቱ ምን ይጠላል በሉኝ። በእርግጥ አሁን ገና ከእንቅልፋችን የተነሳ ነውና አንዋር መታጠቢያ ቤት ነው ያለው። ፋሚሊ በህይወቱ ምን ይጠላል? ቀለም የተቀባሽ ሴት። እኔ ቀለም አድርጌ አይታችሁኝ አታውቁም አይደለ? እስካሁን ድረስ ቪዲዮች ላይ ካያችሁ ቀለም የሚባል ነገር በፍጹም ተአምር። ባለፈውም ቫኬሽን ስለነበረ ስካላችሁ የፈረሱ ላይ ብራውን ነገር ነበር ያደረኩት፣ ግን እሱ ኮፍያ ነበረ። ግን ተአምር አይወድም እና ጭራሽ ይሄ ደግሞ ቀይ ነው ብሎ ያብዳል። እውነት ለመናገር ከሆነ ማታ ነው ሰርቼ የገባሁት ምናምን ነገር። እኔ ማምሽቶ ነው የገባሁት። ከዛ እሱ ማምሽቶ ነበር የገባው። ሲገባ ተኛ ምናምን ነገር አላየሁም ጭራሽ። ከዛ ሳሻስረይበት ነበር ያደርኩት። እኔም ጥምልል አድርጌ ስራዬን አውቃለሁኝ። አሁን ፋሚሊ እኔ ወድጄዋለሁ። መጀመሪያ እናንተ ያምርብሻል አያምርብሽም የሚለውን ነገር ኮመንት ላይ ጽፉልኝ ያላችሁ። ያምርብሻል ካማረብሽ፣ ካላማረብሽ አያምርብሽም የምትሉኝ ያላችሁ አይመስለኝም። ምክንያቱም እኔ በጣም ወድጄዋለሁ። ግን አንዋር የሚያጣላን ጉዳይ ነው። ይህን አልክድም። ግን ብንጣላ ባይዘዌ ህመሙ አልተወኝም። ፋሚሊ አሞኛል። አሁን ደህና አይደለሁም እና በጣም አግሬሲቭ ከሆነብኝ ወደ ህመም ይመለሳለሁ ብዬ ነው ያሰብኩትኝ። ትላንት ሆስፒታል ሄጄ ነበረ ምናምን ነገር መርፌ ጠረቋቆሲ ምናምን ነገር። ግን ደህና ለመሆን እየሞከርኩ ነው። ሴት ልጅ ፀጉሯን ትሰራ ማነሽ ቢዮንሴ ብላለች አሁን አይደለ? ፀጉሬ ልሰራ ስሰራ በሽታዬ ሁሉ ነው የለቀቀኝ። ትንሽ ጉንፋኗ ነገር ናት ያለችው እና አሁን ምንም እንዳልተፈጠረ አሁን ጠራውና አልጋ እናንተ ትለዋለች ማለት ነው። ፋሚሊ ማርያምን ነው የምላችሁ ይመታኛል። ይህን እርግጠኛ ሆኜ ነው የምናገረው ነው። በተቻለ አቅም ጸልዩልኝ፣ አብራችሁ ሴት የላከው ሞት አይፈራም የሚባለው እኔ ማንንም አልፈራም። እና ደግሞ አክስቴ ፀጉርሽን አልተሰራሽም አንቺ ልብዳ ምናምን ራስሽን አጠብቂ ምናምን ይኸው ለብሻለሁ። ፀጉሬ ተሰርቷል፣ እኔም አምሮብኛል። ይሄ ከሆነ ማማር ማለት አንዋር ለዚህ አንሱ አይደለም። ትላንትና መጅለቅ አድርጎ ነው ገንዘቡን የሰጠኝ። በደንብ አድርጌ ነው ከላይ እስከታች ተሰራርቼ ተብዬ ገባሁትኝ። እና ምልላችሁ ፈልጌ ነው አንዋር ለእኔ አያንስም፣ እኔም ለራሴ አላንስም። አንዋርም ለእኔ አያንስም፣ እኔም ለእሱ አላንስም። ሪኖን ስነግራችሁ ጠላት ቅጥል ይበል ወዳጅ ደስ ይበለው። ወገንታት ወዳጆቼ እናንተ ናችሁ። ከለር አድርጌ ስለማደግ ነው የዚህ እንደዚህ በጣም ምርቃ የሚሆን ጉባችሁ እንጂ ፋሚሊ አበጠርሽብን ነው ቸሬ ራሱ አበጠርሽብን እያልከኝ ነው። አሁን ፋሚሊ መቀስ ምናምን ነገር ካለ ቸሬ በመብርሃን ይዣል ካጠገብ ሰው ታርጓለሽ። አሉ ስልኩ ራሱ ጨርጎ አንዋር ምንድን ነው? አልጋ ብቻዬን ላነጥፍ ነው ወይስ ፀሐይ ታንጥፋ? አልጋ ገበና ነው። የአንተ ጥርስ እስከ መቼ ነው የሚባለው? ሰማ ባላይ ምንም ነገር የሚል ምናምን ወይ ደግሞ ከኛ አምሮብሻል ምን ሊሆን ይችላል? ወይማ እንዴት ነህ? ኪያ ምንድነው? ወይ ምንድነው? ወይ አይነ ነው ወይ ኪያ አይነ ነው ወይ ኪያ ኮፍያ ነው የሆነ ነገር ነው ወይ ምንድነው? እሺ ምንድነው?
ወይኔ ኪዬ ምንድን ነው የፀጉርሽ ምንድን ነው የተቀባሽው ቀለም ምንድን ነው ይሄ ፀሐይ በቃስ እስኪ አምጪልኝ ይዘሽልኝ አሁን ተፈታተሽ ቁጭ በይ ምን አባሽ ቀለም ፀጉርሽ ምንድን ነው የተቀባሽው ለምን ጥቁር አትቀቢም ምን ያስፈልጋል ይከላም እንደዚህ መሆኑ አንቺ አያስፈልግሽም እንደዚህ አይነት ነገርማ እንደዚህ አይነት ነገር አያስፈልግሽም ተነጋግረን ነበር ነግሬሽኛል እሺ ብለሽኛል ነበር ወይኔ እሺ ጥቁር ትቀቢው ወይ ደግሞ ከፊትሽ ጋር የሚመሳሰል የራስሽን የሆነ ከለር አትቀቢው ለምን ነው እሺ እንደዚህ የተቀባሽው ወይኔ ገደልኩሽ የላት ምንም ይሄን ነገር መቼም ቢሆን ነው የማልቀበለው ነገር እንደሆነ ታውቂያለሽ ኪያ በፍጹም የፈለገ እኔ በህይወት እያለሁ ምን አባሽን ያደረግሽው ደግሞ እኮ ያምርብሻል እስኪ እንዴት አባሽን እንደምትሰሩ ለምንድን ነው ማታብስ ግን አይሆንም እንደዚህ ትገኛለሽ እንጂ ለምን እንደዚህ አንቺ ራሱ በጣም ማሙች ነው ለምን እንደዚህ ታደርጊያለሽ ይስተካከላል ሁሉ ነገር ደግሞ አንቺ ነሽ ይኸውልሽ ኪያ አንድ ነገር ልንገርሽ እሺ አንድ ነገር ልንገርሽ ይሄንን ፀጉርሽን ማለት ነው የፈለግሽውን ነገር አደርግልሻለሁ እማሙች የፈለግሽውን ነገር ግን እንደዚህ ያምራል እንዴ ግን ትቆርጫለሽ እንዲህ የሚባል ነገር የለም እኔ ሞች ኪያ ነይ የምትወጂውን ነገር እንደምወድ ታውቂያለሽ ስወድልሽ ይኸውልሽ ለአንቺ የሚሆነውን ከለር ልንገርሽ እኔ ወይም ደግሞ በራስሽ ከለር ራሱ ስሙትልሽ የምሬን ነው ያን በጣም የሚያምሩ ከለር ሰዎች እንደዚህ ሲያዩ ሲጀምር ጭራ ምናምን ነገር ነው የሚመስላቸው አንቺን በእንደዛ እንትን እንዲሉ አልፈልግም ፀጉርሽ ማውቃለሁ እማ ግን እንደዛ ስሙትልሽ ለምንድን ነው እንደዚህ የሚመሳሰሉት? በዛ ላይ ደግሞ ዊግ ምናምን ነገር አድርገሽው እንደማልወድ ታውቂያለሽ። አንቺ ላይ እንደዚህ አይነት ነገር ተገጥሎ ምናምን እንደማልወድ ታውቂያለሽ። ደስታዬ ነሽ ለኔ ምክንያት ለኩራቴ ጸዳሉ ውበቴ ተስፋዬ ነሽ ለኔ ሰው መቼስ ይታደላል ከማማው ላይ ይውላል ንጉሥ ነኝ ለዛሬው ቀን ሽር እንበልባት ደምቀን ይችትና መወዳት አጅቧት ንግሥቴ ናት ስሙትልሽ አሁን ለዚህ ቻቅምሽ ነው እሺ ተቀምጪ ቁጭ በይ እሺ ምንም አላደርግሽም አይሾይቱ ማገር ይሄዎች ይቶርካለሽ አንዱ ስለኔ ይቶርካለሽ ለምን እንደዚህ አደረግሽ ወዛ ላይ ዊግ ምናምን ነገር አድርገሽ ዊግ አይደለም ይዋስ ለምን
ስሞትልሽ ይሄን ነገር ተይው በቃ አይደለም እኮ ሂማን ነው ምናምን ነገር አላሽ። እሺ ሂማን ሲሆን ምንድን ነው የሚሆነው? ከፀጉርሽ ጋር ይተከላል። አቀልጅ ሲሪሽ ምንድን ነው የሚደረገው? በቃ አሁን ነገር ያለብሽን ይሄው እንደገና ነው ያሰራሻለሁ። እንደገና ራስሽን ፀጉር ራስሽን በነበር ደግሞ ፕሪዚሽን እንዴት እንደምወደው እኔ ደግሞ አልወደውም። ማሙች እሱን ትሰሪያለሽ ነው ነው ታዲያ ስለነበርኩ ነው እያደኩ ይሄ ለምን ታዲያ ተማሪ ያደረገኝ እምላለሁ። በጣም ነው የሚያምርብሽ አታሷሽ በጣም ነው የደመቅሽው። እኔ ልጅ መጀመሪያም በጣም ታምራለች። ኦኬ እንደዚህ እንዲሆን ግን አልፈልግም። ድውድው እኔ ልጅ ማሙሽ የምር ነው ራሳችን ተከለለች አሪስ በነገራችን ላይ ብዙ ነገሮች የሆነ የድሮ ትውስታ የሚደብሩ ትውስታዎች ያሉ ነገሮች አሉ እንዳለ እንቀይራቸው እፈልጋለሁ። ብዙ ነገሮች እሺ ለዚህ ፈተናዎች እንደሆኑ ቁጥር ደግሞ እንትኖቻችን ናቸው ማይሆናል እሺ ያምርብሻል ቆንጆ ናታል ግን አንቺ ባንቺነት ሲሆን ወልሽ እኔ ደግሞ ትዬ ምንም ማለት ነው እና ቆንጆ እሺ ጥፍርሽን ምናምን ነገር ተሰሪ ችግር የለውም። እኔ ግን እንደውም ግን በቃ ከለሩም ያምራል ፀጉርሽን ነው እንዴት እንደማስረዳሽ አላውቅም። በቃ አሁን ደግሞ ሰራታል በቃ ተዛቋርለው ታምሪ በደምቂ ታድለ የምሬን ነው። እንደዛ እንድታስቢ ምናምን ነገር አልፈልግም። እኔ ልምት የምሬን ነው። እና ምንድነው እንደዛ ስለ ቅናት ስለምናምን ነገር አይደለም። ምን ያስጠላል? ሁሉም ሰው እንደዚህ አይነት ነገር ስለሚያደርግ ምናምን ነገር አንቺን አታርጊ ማለትም ይከብደኛል። እና የሆነ ሰዓት ትሬንድ እኮ የሆነ ሰዓት እኮ ምናምን ነገር ስላለ ችግር የለብኝም እኮ ነው። ግን ምንድነው መሰለሽ እሺ አሁን ቸርች ምናምን ነገር ስገቢ ችግር የለውም ነው እንጂ ኦኬ ጸበል ማልጠመቅ ከሆነሽ አሻስሬ ይገባል። ኖርማል ከሃይማኖት አንግል ምንም ችግር የለውም። ይሄ ነው ሃይማኖት አንግልም አንዳንድ ችግሮች አሉት እኮ ግን አንዳንድ ጊዜ እሺ ላንቺስ ምቾት ይሰጥሻል? አናራ ምራር ሲቀጥል ደግሞ ስራዎች አሉኝ። ለነዛ ስራዎች ደግሞ ግዴታ መስራት አለብኝ ታውቃለህ። ፀጉርሽን አትሰሪ እኮ አይደለም እና አሁን ደግሞ አክስቴ ልጠራብህ ነው። እሺ ሰምተኛል ለምን? እሺ ጥራት ችግር የለም እና ገንዘብ የሰጠኸኝ እንድሰራ ነው የፈለኩት። እሺ ተሰሪ እኮ አልኩሽ እኮ ግን ምንድነው በቃ እንዴት እንደማትረዳሽ የማላውቀው የሆነ ስሜት አለኝ ስለ እንደዚህ አይነት ነገሮች ነው ደስ የማይል ስሜት አለኝ። በቃ ምቾት አይሰጡኝም። ለምንድን ነው እንጃ አላር የሆነ የኔነት ስሜት እንዲሰማኝ እፈልጋለሁ። አብሮኝ ያለ ሰው እሱ ላይ የማያቸው ነገሮች በጠቅላላ የእሱ የሆኑ ነገሮች እንደሆኑ ማወቅ እፈልጋለሁ፣ እንዲሰማኝ እፈልጋለሁ። ታውቂያለሽ ብቻ አይገባኝም እኔ ራሱ ይሄ ስሜት ነው። ከዚህ በፊት እኮ እንደዚህ ቀጥላለሁ፣ ግን ከለር አልጠቀምም። አንተ አውቃለሁ ከለር በጣም ነው የምጠላው። በጣም ያው አውቀሽ ነው ደግሞ የምትናገረው ከለር ወዳለው እኔ ደግሞ ልሞክር ብዬ እኮ ባይዘው እኔ ለሞከር አልፈለኩኝ ነበር። ሹት ከሰጠሽ ልቃወምሽም ሞራልሽን ልነገው ምናምን ነገር አልፈልግም። እውነቱን ለመናገር ከሆነ በጣም ነው የምታምሪው። እንደዚህም እንዴትም ታምሪያለሽ። ለእኔ አንደኛ ነሽ ሁሌም ቢሆን። ነገር ግን ምን አለ ብቻ በቃ ተይው እሺ በቃ እሺ ያምራል። በጣም ነው የሚያምሩ። እሺ በቃ እንኳን ደስ አለሽ እንደዚህ ስለተሰራሽ። ላክስትሽ አሳያችሁ። ለምን አንተ ማትቀበል? እሺ ስካይፕ ላይ ደውለሽ አዩ ተሰራው ፀጉሬ ምናምን ስለ ፀጉሬ ነበር አይደል ምናምን ነገር በቃ አክስት አለም ያው ማይ ሄር በደንብ ወደድሽው? እንዲህ ነበር እንድሰራልሽ የፈለግሽው? እንዴት ሆነሽ ታምራለሽ። ለምን እንደማይታያቸው እዛ ጋር ሲሆን ለምንድን ነው በቃ እንትን እንደሚሉ አላ ይሄው ሰርቻለሁ። ለም ከለር ቀይሬ በዝም ብሎ አይደለም የተሰራው። አክስቴ ማታ በሻሽ ምናምን ተሸፋፍነሽ ነበር ነው? አዎ ማታ ሻሽን ጥፍኔ ጋርጌ እመቤት መስዬ ኮንሽሽ ብዬ ነጊያስ አይ ተኛኝ ነው አባት ደህና ደር ብዬክ አስተኝቴ ብሉሽ በቃ ወሬ እንደወሰደ ግርም እንደማትፈልጊ ምናምን ነገር ላይ መሰለኝ መጥቼ በቃ ደግሞ ይሄን ነበር ያረክሽው። መጥቼ ግንባርሽን ሳምኩሽ በቃ መተኛቴ ነው። ከዛ በኋላ ልብ ራሱ አላልኩትም እንደዚህ ስላልጠረጠርኩም ጭምር እኮ ነው። እናቴ ይሻላል ልፈልጊ ነው የምሬ ነው እንዳታየኝ ልክ ፀሐይ ቀድሞሽ ገብቷል ስትለኝ ገና ነው ማለት ልቤ ወይኔ 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 እንዴት እንደሆነ እኔ ነኝ ማገሞች ንቅብሎ ነበር። አስሬ ስደውልልሽ የነበረው ለዛ ነው። ፀጉር ቤት ያለ ነው ከጓደኞቼ ጋር ምናምን ነገር ቺል
እሺ ብቻ ስሜት ሰጥቶሽ ምናምን ነገር ከሆነ ችግር የለውም። የፈለግሽውን ነገር አድርጊ። በነገራችን ላይ አንድ እንድታውቂ የምፈልገው ነገር ቢኖር እኔ ማታ አመሸው ከሰዓት ምናምን አረፈኩ፣ ጠዋት በሌሊት ወጣሁ፣ ለሱ ትሪት አደረኩት፣ በቤት በሂሳብ መገናኘት ነበረብኝ ምናምን። እንደዛ እንድታስቢ አልፈልግም። እሺ በደንብ ነፃ ሆነሽ ቤት መገኘት ሲኖርብሽ በራስሽ ጊዜ ህሊናሽ ብሎሽ እኔን እንትን ብለሽ ምናምን ነገር አለ ማኑ ቤት ሆኖ እንዴት አመሻለሁ እንደዚህ አይደለም። እሺ ካልኩሌቱ ምንድን ነው በዚህ ሰዓት መሆን ያለበት? ቁጭ መሆን አለብኝ ወይስ የለብኝም ምናምን ከራስሽ አንግል አይተሽ እሺ ውስጥሽ የሚልሽን ነገር ነው ልታደርጊ ይፈልጋል። ስቴማ ምን ይለኛል መሰለኝ? እሺ ዱርዬውኒ አንዱ ክለብ ሂጂና የቼሪ ሪባይ እሺ ብቻ ትንሽ አመሻለሁ ብለሽ ብቻ ደውይልኝ። ደህና መሆንሽን ብቻ ነገርኝ። አንተ አስችሎ ልትቀመጥ እመጣለሁ ወይ ሻሬን እልቀዋለሁ ከነ ካሜራው ምናምን እሱ ካንቺ ይሆናል። እዛ ነው እንድገኝ ማትፈልጊ ምናምን ከሆነ ሻሬን ባይመጣም ትንሽ ይማቀናሉ እቺን ታክልይ ብቻዬን መዝናናት ከፈለኩስ ብቻሽን ማለት እዚህ ገዛልሻለሁ ወይን ምናምን ነገር ወይን እኔ ሰካራም ነኝ እንዴ? እሺ ሙዚቃ ነው ትፈልጊ? አልፈልግም። ታዲያ ከሆነ ነገር ቫይቡን ነው የምፈልገው። ቫይቡን እኔ እዚህ ዲም ላይት ነው የምሰቃቅልልሻለሁ። መብራት እናጠፋፋለን፣ ይጨላልማል። በቃ ዲጄ ሙዚቃ ይከፈታል፣ መጨፈር ነው በቃ። አልፈልግም። እሺ አብረን ነው እንዴ? እሺ ምሮ ፈልጋ እንዴ? በቃ እንደውም ሀሳቤ ቅድም ይፈቃል ከከተማ መውጣት አስቤያለሁ። ያው ይዤ ልወጣ አልችልም። በጣም በስራ ቢዚ ነክ። በቃ እንደዚህ እናደርጋለን። አንዱን ሸበላ ድሮን ከላይ እናደርጋለን። ከዛ በቃ የገባሽበት ሪዞርት ይገባል፣ የገባሽበት ክላስ ይገባል፣ የገባሽበት ምናምን ኤቭሪ 24 hour ኦን ነው። እንደዚህ አይነት ቃል ያስፈራኛል። አሁን የተናገርሽው ንግግር ለኔ እንደ ሆረር ፊልም ነው። በህልሜ ይመጣል። ስራ አለብህ ኮንትራት ዛሬ የትኛውን ነው የምትለብሰው? ሱፍ የትኛውን ነው የምትለብሰው? የትኛውን ነው የምትለብሰው? አማርጥ ፀሐይ እንትን አላልሽለትም እንዴ? ገዳም ልብስ ከሆነ እኔ የምወደውን ላሳይህ። እኔ በጣም ከአንተ ልብሶች የምወደው ብሉ ብሏል። ይሄ በጣም ቆንጆ ነው። ኦኬ ይሄንን ሰደርዬው እንወጣላ። ባሩት ለብሳለሁ በሰደርዬው ልብሶች እኮ በስተክል አልተቀመጡም ገና ነው። ምንድን ነው ይዘርክክ የምትለው? ለምንድን ነው እኔ ባልኖርስ? ቆይ እንዳንጣላ ጫማስ ልክ እና ከአማራብኝ ምን አደረገ እኮ? ግን በቃ የሆነ ነገር እንትን እንድትይው እፈልጋለሁ። ምን ልበለው? ይሄን በይ ይባላል እኮ ሳይሽ እናደዳለሁም ደስ ይለኛል። አሁን አንተ እኮ አንዱ እንዳይቀማ ፈርተህ ነው። ይሄ ነገር ይታጠብልቀው። ተነስና አልጋውን አንጠፋው። አንተ ስራ አለብህ። ስራ ዛሬ አንሄድም። እንደው ማርያምን ስራ አለብህ። ተነስ። ተነስ። አኗር ሸሚዝ ሰዓት ላይ ማለት ነው። ተነስ። ማርያም ሻወር ሰዓት ጀምር። ጥፍሰን ቦርሽ ብቻ ነው የወጣው። ሻወር አልወሰድክማ። ተነስ። ማርያም ተነስ። ተነስ። ማርያም ተነስ። ነው በጣም ብዬሽ እኮ ነው። እንወጣለን። አናር ከተማ አለብህ። የምር ልሂድ
የዛሬው ስብሰባ ከባድ ነው አንተ ነው አይደለም? በጣም አስፈላጊ ከተሳካ ከባድ ነው። አንቺ በላይ ግን ካልተሳካ ኖርማል ነው። አንቺ በላይ ምንም ነገር አስፈላጊ አሁን እንደሆነ ታውቃለህ። ይሄንን ስራ በጣም ኤክስፔክት እንዳታደርገው እሺ። ከተሳካ ይሳካል፣ ካልተሳካ አይሳካም። ከተሳካ እንኳን ደስ ያለን፣ እንኳን ደስ ያለን። ካልተሳካ ጦሳችንን ጠንቦሳሶሳችን የሙት ነገር እንጃታ አሸንፋለሁ ይሄን ጨረታ ተሸነፍ ተማርግልሽ እናቴ ምንም አታርግልኝ ብቻ ፈገግ ብለና እሺ በተሸነፈ ፈገግ ብለና ባትሸነፈ ፈገግ ብለና ሻወር ውሰድ ልብስን ቶሎ በል ቆይ ማንን ለማማለት ነው ካሜራ ሳያቅ የምታደርገው ባለጌ ፋሚሊ ለማንኛውም እውነት ለመናገር ከሆነ ረስቼው ነበር ግን ዛሬ ያኗር ከጠራሉ ጨረታ ከፈጣሪ ጋር ከተሳካለት እንግዲህ ቆንጆ ገቢም ሆነ ስራ የሚያገኝበት ነውና ይሳካልታል ብዬ ተስፋ አደርጋለሁ። ፀሐይን ትልበላትና ከእሷ ጋር ይሄንን ትልበልለት ቤተሰብ ለሙን ጨምራል እንደሆነ ያስቀመጠውና እንደ አዲስ ማስተካከል አለብን። ለማንኛውም እወዳችኋለሁ። ሰላም ሁኑልኝ።